ከዜሮ የሚነሳ ሰው በድንገት ተነስተው ኤአይ ኢንጂነር ልሁን ቢል ፕሮግራሚንግን ሳያቅ፣ አፕሊኬሽን ዴቨሎፕመንትን ሳያቅ፣ ፓይተንን ሳያቅ፣ ዴታ ሃንድሊንግን ሳያቅ፣ ማሽን ለርኒንግን ሳያቅ ኤአይ ኢንጂነር ብሎ ነገር የለም። የሆነ ቦታ መጀመር አለባችሁ አይደለ? ብዙ ጀማሪ ሰው ኤክስፔክት የሚያደርገው ምንድነው መሰላችሁ? 2014 ላይ የሚያዋጣው ፊልድ ምንድነው ሲባል ዳታቤዝ፣ ከዳታቤዝ ዘሎ ይጀምራል። ዳታቤዝን በ3 ወር ይጨርሳል፣ አለቀ። 2017 ላይ የሚያዋጣው ምንድነው? ሼርፖይንት፣ ከሼርፖይንት ዘሎ ይጀምራል። ሼርፖይንትን በ6 ወር ይጨርሳል፣ አለቀ። ፉል ስታክ ቀጥታ ዘላችሁ ከፉል ስታክ መጀመር ይቻላል። ከኤችቲኤምኤል ከሲኤስኤስ ፉል ስታክን በ6 ወር ይጨርሳል፣ አለቀ። ኤአይ ኢንጂነር ሲባልም ዘልዬ ከኤአይ ልጀምር የምትለዋን ሴም አይነት ነገር ነው ኤክስፔክት እያደረገ ያለው ብዙ ሰው። ባንዴ ኤአይ ኢንጂነር አይኮንም። መጀመሪያ ፕሮግራሚንግ ታውቆ፣ ከዛ በኋላ አፕሊኬሽን ዴቨሎፕ ማድረግ ታውቆ፣ ከዛ በኋላ ኤፒአይ ኢንተግሬት ማድረግ ታውቆ፣ ከዛ በኋላ ዴታ ሃንድሊንግ ታውቆ፣ ክሊኒንግ ታውቆ፣ ማሽን ለርኒንግ ታውቆ፣ ከዛ በኋላ ነው ኤአይ ኢንጂነር የሚመጣው። አይ ለ2030 ኤአይ ኢንጂነር ለመሆን ሬዲ ልሁን ካለ ዛሬ ስቴፕ 1 ለርን ፕሮግራሚንግ፣ ስቴፕ 2 ለርን አፕሊኬሽን ዴቨሎፕመንት፣ ስቴፕ 3 ያንን የዴቨሎፕ ያደረግከውን አፕሊኬሽን ኤፒአይ ተጠቅመህ ኦልሬዲ ዴቨሎፕድ ከሆነ ብሬን ጋር አያይዘህ try to make that intelligent። ስቴፕ 4 ከስተም የሆነ ዴታን ሰብስበህ ትሬን ለማድረግ እንድትችል አትሊስት ዴታ መሰብሰብን ተማር፣ ክሊን ማድረግን ተማር። ስቴፕ 5 ሞዴልህን ዴቨሎፕ ለማድረግ ኒውራል ኔትወርኩን ቢልድ ማድረግ ተማር። ለዛ AWS ያልከውም ያስፈልግሃል። ከዛ በኋላ ነው ፉል ኤአይ ኢንጂነር የሚሆነው። yes it's the right direction, still the right direction ነው ኤአይ ኢንጂነር መሆን። ኤአይ ኢንጂነር የሚባል ገና ከጅምሩ የምትጀምሩት ነገር የለም።